በጣም ደስ የሚል ቀን ነው። ተማሪዎች እስካሁን ድረስ ንጹህ አልነበራቸውም። በመከራ ነበር፣ በተለይ ሴቶች ንጽህና እና እኛ እንግዲህ ይህንን መተን እዚህ የምንሰራው በሚረዱን ሰዎች ነው። አሁን ይሄ ትምህርት ቤት በጣም እንደው በቅድስት ማርያም እርቪንግ ያላችሁ በጣም ልትኮሩ ይገባል። በእናንተ ድጋፍ ነው ይህንን ሁሉ ተማሪ ንጹህ ውሃ እንዲጠጣ ያደረግነውና ይሄ እርዳታችሁ አይለየን፣ ሌሎችም እንዲረዱን አድርጉ። ለእናንተም የለፋችሁበት ነገር ተግባራዊ መሆኑን በዚህ ቪዲዮ ታያላችሁ ብዬ ነው የምገምተው። ቅድስት ማርያም ቤተክርስቲያን ከልብ እናመሰግናቸዋለን። ይኸው ልጆች ተደስተው ንጹህ ውሃ እየጠጡ ነው በእናንተ ምክንያት። ሌሎቻችሁም በየቦታው ያላችሁ የምታግዙን ሰዎች ሁሉ እንግዲህ ይሄ በጣም ዝም ብሎ ትንሽ ሳምፕል ነው። በጣም ብዙ እንደዚህ አይነት ንጹህ ውሃ የማያገኝ ትምህርት ቤቶች በጣም ብዙ ናቸው በመላ ኢትዮጵያና እናንተ እስከረዳችሁ ድረስ እኛ ያለበት ቦታ ገብተን ንጹህ ውሃ እናቀርባለን ከድሮፕ ኦፍ ዋተር ጋር በመሆን ማለት ነው። እናመሰግናለን። እሺ እንግዲህ ይሄ አቶ ዘውገ ጨርሶታል። ግን አንደኛ እዚህ ስንመጣ እንዲሁ በቀላሉ በደህና መንገድ አይደለም። ብዙ ከፍና ዝቅ መንገዱ አንዴ በሞተር ሳይክል፣ አንዴ በእግር፣ አንዴ በመኪና አድርገን የገባ ነው እዚህ እና ይሄ ቦታ ለአንድ ሕፃን እንደተናገረው ከልጅነቱ ጀምሮ እስከ 8ኛ ክፍል ንጹህ አልጠጣም። ለመጀመሪያ ጊዜ እዚህ ትምህርት ቤት ንጹህ ውሃ የጠጣውና ይሄ በእናንተ በተለይ በቅድስት ማርያም በእርቪንግ የኢትዮጵያ ኦርቶዶክስ ቸርች የተሰራ ነው። በእነሱ ድጋፍ የመጣ ነው እና ድጋፋችሁ ለእኛም ስለ በረከት ስለሆነን ሌሎችም ይህን ተምረው አቶ ዘውገ እንዳለው እነዚህን ሕፃናቶች እነዚህን የወደፊቱ ተስፋችንን ይበልጥ በጥሩ ሁኔታ እንዲኖሩ እንዲያድጉ እንበረታታ። ሌላውን ቤተክርስቲያን ይህንን ተመልክቶ እርዳታ ያደርግ። ብዙ ህዝብን ነው ከ1000 በላይ ነው ይሄ ውሃ የሚረዳው ተማሪዎችን እና ሌሎቻችሁም እንግዲህ አደራ በተለይ ደግሞ ቅድስት ማርያም ቤተክርስቲያንን ቦርዱን በጣም ተጣጥረው ይህን ያደረጉት ካህናትን እና ምዕመናንን በጣም እናመሰግናለን። እነዚህም ወጣቶች ይህም ትምህርት ቤት ያመሰግናችኋል። እግዚአብሔር ይስጣችሁ።